baba shenda bagadola baya. Silbu. አሁን አንድ የሆነ ሸቃባ ሰው ያስቸግረው የነበር ሰሞኑን ከዛስ በልሳን እያወራሁ ሄጄ ሰጣሁት ማታ ቀና አላለም ሲበላበት አቱና ቲካቺና አያታና ማታ ምንድነው ብዬ ነው ሰውየው እዚህ ጋር በማይገባኝ ቋንቋ ሲለፈልፍ ሃሌሉያ ብለው ምን ስለሆነ የማይተረጎም ልሳን እየተናገርክ የምትናገረው ልሳን ከራስ ቢሆን ወይ ካጋንንት ቢሆን በምን ታውቃለህ? ጥያቄ በብዙዎች ዘንድ ያለ ጥያቄ ነው። በተወሰነ ደረጃም ጥያቄውን የፈጠር ነው በቤተክርስቲያን ያለን የአገልግሎት አፕሮቻችን የፈጠረው ችግር ነው። ጃጋዱ ጋባስ ማሃዱ ቬንጁንስ ፕሪቫ ዘጎዶስ ክሬፈስ ፓቮ ጎቶዲ አላሴቦ ሪቫና ማሃዱዲ አናሳፔ ቬልጁንስ ክሩጉ አቱጋጂና ቴሌቪ ዘኤቶ ጎጂና ማታ አማታ ካቻት ለምን ነው ሃሌሉያ ያልኩት ካልገባኝ በቃ ዝም ብሎ የእግዚአብሔር ነው ብለን እሺ የእግዚአብሔር እስከሆነ በምን ዓላማ ነው የተነገረው? በልሳን በሚመስል ነገር እየተናገሩ የክርስቶስ ባህሪ በውስጣቸው ይላል። በልሳን መጸለይ ለምን ይጠቅማል? ልሳን ምንድነው? አዲስ ኪዳን የተጻፈው በግሪክ ነው። በግሪክ ትርጉም ግሎሳ የሚል በአማርኛ ትርጉም ልሳን ተብሎ ተተርጉሟል። ግሎሳ ቀጥተኛ ትርጉም ምላስ ሲሆን ሁለተኛ ትርጉሙ ደግሞ ቋንቋ ነው። ልሳን በመጽሐፍ ቅዱስ አተያይ በሁለት ይከፈላል። የመጀመሪያው አዲስ ቋንቋ በማርቆስ ምዕራፍ 16 ቁጥር 17 ላይ እንዲህ ብሎ ይናገራል። ያመኑትም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ። እነዚህ ምልክቶች ይከተሏቸዋል የተባሉትም አማኞች እንደሆኑ መጽሐፍ ይነግረናል። ኢየሱስ ወደ ሰማይ ከማረጉ በኋላ በበዓለ ሃምሳ ቀን ይህ ትንቢት ተፈጸመ። ሐዋርያት ሥራ ምዕራፍ 2 ከቁጥር 1 እስከ 4 በሌሎች ቋንቋዎችም ይናገሩ ጀመር ይለናል። ይህ የሚያሳየው ክርስትና ሕይወት ለሌሎች ማዳረስ የመንፈስ ቅዱስ ዋና ተልእኮ ስለሆነ የሰጣቸውም ልሳን የሀገሬው ሰው የሚናገረውን የቋንቋ አይነት ነው። የሰው ልሳን የሚለው ቋንቋን ስለሚገልጽልን መረዳት የሚችሉት ፈቺ የማያስፈልገው ቋንቋ ነው። በሐዋርያት ሥራ ምዕራፍ 2 ከቁጥር 9 እስከ 11 ድረስ ተገልጿል። የሳርቴና የሜድ የኢላሚጤም ሰዎች በሁለት ወንዝ መካከል በይሁዳም በቀጴዶቅያ በጳንጦስም በእስያም በፍርግያም በጵንፍልያም በግሪክም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮም የምንቀመጥ አይሁድ ወደ ይሁዲነትም የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን ብለው የነዚህ ሁሉ የሀገራትን ቋንቋ የተናገሩበት የልሳን ስጦታ እንደሆነ እንረዳለን። ይህ የልሳን አይነት በራሳቸው ቋንቋ የተነገረ ልዩ መገለጥ የማይፈልግ የልሳን አይነት ነው። በእንደዚህ አይነት መንገድ አዳዲስ ቋንቋ የተናገሩበት ሐሳብ በሶስት ቦታዎች ላይ እናገኛለን። አንደኛ በበዓለ ሃምሳ ቀን በብዙዎች የተነገረ የቋንቋ አይነት ሐዋርያት ሥራ ምዕራፍ 2 ከቁጥር 1 ይጀምራል። ሁለተኛ በቆርኔሌዎስ ቤት የተሞሉት የልሳን አይነት። ሶስተኛ ጳውሎስ በኤፌሶን የዮሐንስን ደቀ መዛሙርት ካገኛቸው በኋላ በሐዋርያት ሥራ ምዕራፍ 19 ላይ እጁን በመጫን መንፈስ ከተሞሉ በኋላ በልሳኖች ተናግረዋል። የሁለተኛው የልሳን አይነት ደግሞ የመንፈስ ቅዱስ ስጦታ ልሳን የሚተረጎም ማህበርን የሚያንጽ ራሳችንን ለማነጽ የምንናገረው የልሳን አይነት ነው። ጳውሎስ በቆሮንቶስ ቤተክርስቲያን የተናገረው አይነት የልሳን አይነት ግን ከዚህ በፊት እንዳየነው የልሳን አይነት አይደለም። ስለዚህ ይህንን ልሳን በሁለት መንገድ ልናየው እንችላለን። አንደኛ ለቤተክርስቲያን አገልግሎት ሕዝብን ለማነጽ የሚነገር የሚተረጎም የልሳን አይነት ነው። ሁለተኛው ምስጢርን ለእግዚአብሔር የምንናገርበት ብሎም
ራሳችንን የምናንጽበት የልሳን አይነት ነው። ጳውሎስ በልሳን የምናገር ለእግዚአብሔር እንጂ ለሰው አይደለም አያስተውሉትምና በመንፈስ ግን ምስጢርን እንናገራለን ብሎ ይገልጸዋል። ከፍለን ያን ጊዜ ግን ሙሉ ይሆናል። ስለዚህ ይሄን ክፍል ጠቅሶ አንድ ሰው ልሳንም ይሁን ሌሎች የጸጋ ስጦታዎች መቆማቸውን ከተናገረ ሌላ አይደለም የማንበብ የመተርጎም ችግር ነው ያለበት። ስለዚህ መጽሐፍ ቅዱስ እንዴት በስርዓት እንደሚነበብና እንደሚተረጎም መማር አለበት። ልሳን ለጥቂቶች ነው የሚለውስ ከሱ በፊት የሚቀድም ጥያቄ አለ። ያም ምንድነው? ስንት አይነት ልሳኖች አሉ? እኔ ሁለት አይነት ልሳኖች ይታዩኛል። የሐዋርያት ሥራውና የቆሮንቶስ ሁለቱን ለይቼ አያቸዋለሁ። ለምሳሌ ሐዋርያት ሥራ ላይ ሉቃስ የሚጽፍልን ልሳን በምዕራፍ 2 ላይ በበዓለ 50 120ዎቹ የተናገሩበትን ልሳን ስንመለከት ቋንቋ ነው፣ የሰው ቋንቋ ነው። ምን ማለት መሰለሽ? ፈጽሞ ኢትዮጵያ መጥቶ ማያቅ፣ ኢትዮጵያዊ አግኝቶ ማያቅ፣ የአማርኛን ቋንቋ ሰምቶ ማያቅ፣ ሞክሮ ማያቅ ሰው እኔና አንቺ ባለንበት ድንገት መንፈስ ቅዱስ ነክቶት እናንተ ልጆቼ እግዚአብሔር እንዲህ ይላችኋል፣ ልክ እንደዚህ ማለት በእንደዚህ አይነት አክሰን ሳይኮላተር እኔ ከዚህ ቀደም እንዲህ አላልኳችሁም ምን አሁንም ምናምን ብሎ ቢናገር ያስደነግጣል አይደል እንዴ? እንደሱ አይነት ልሳን የተናገረ ማን እንዳለ አያውቁም። እዛ ስለነዛ ቋንቋ ምንም የሚያውቁት ነገር የለም። በመንፈስ ቅዱስ የጸጋ ስጦታ እግዚአብሔር ጋር ምስጢርን ይነጋገራል። 14 ላይ በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም የሚያስተውል የለምና በመንፈስ ግን ከእግዚአብሔር ጋር ምስጢርን ይነጋገራል ብሎ ይለናል። ይሄ ደግሞ የሰው ቋንቋ አይደለም። ስለዚህ ሁለት አይነት ልሳኖች አሉ። ምናልባትም ጳውሎስ ሲጀምር በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ ከንቱ ነኝ ሲል ዝም ብሎ አይደለም የጠቀሰው። ሁለት አይነት ልሳኖች አሉ ማለት ነው። ይሄኛውን የመላእክት ልሳን ነው ማለት እንችላለን። ይሄኛው ምንድነው? ከእግዚአብሔር ጋር የምንነጋገርበት ስንጸልይ እኔ አሁን በልሳን በጣም እናገራለሁ፣ ግን ቃሉን ስለማከብር ትእዛዝም ስለሆነ የምናገረው ወደ እግዚአብሔር ስጸልይ። ታዲያ ጳውሎስ ልሳን ይናገር ነበር ወይ ካልን ራሱ እንዲህ ብሎ ይመልስልናል። ከሁላችሁ ይልቅ በልሳን እናገራለሁና እግዚአብሔርን አመሰግናለሁ ይላል። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 18። ስለዚህ ጳውሎስ የሚነግረን በቆሮንቶስ ላሉ አማኞች የተሰጣቸውን የጸጋ ስጦታ በአግባቡ ባለመጠቀማቸው የተነሳ በስርዓት እንዲጠቀሙት አጽንኦት በማድረግ ይነግራቸው ነበር። በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 4 ላይ በልሳን መናገር ራሱን ያንጻል ይለናል። ቁጥር 14 ላይ ደግሞ በልሳን ብጸልይ መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው ይለናል። ቁጥር 17 ላይ ደግሞ አንተማ መልካም ታመሰግናለህ፣ ሌላው ግን አይታነጽም በሚል ሐሳብ ይነግረናል። ስለዚህ በቆሮንቶስ ላሉ አማኞች የተገለጸው የልሳን አይነት ራሳችንን ለማነጽ፣ ለእግዚአብሔር ምስጢርን ለመናገር፣ ለመጸለይ የሚጠቅመን የልሳን አይነት ነው። በሌላ መልኩ ለእያንዳንዱ በልሳን መናገር አለው ይለናል። ቁጥር 26 ላይ 2 ወይንም 3 በተራቸው ይናገሩ ይላል። ያ ማለት እያንዳንዱ ልሳን የመናገር ስጦታ እንዳለው ይገልጽልናል። በሌላኛው መልኩ ደግሞ በቁጥር 28 ላይ የሚተረጉም ባይኖር በማህበር ዝም ይበል ይለንና ለራሱና ለእግዚአብሔር ይናገር የሚል ሐሳብ ይሰጠናል። ስለዚህ በማህበር መካከል ድምፅን ከፍ አድርገን ስንናገር ማህበሩን የማያንጽ ከሆነ ለራሳችንና ለእግዚአብሔር መናገር እንዳለብን ይነግረናል። አንደኛ ቆሮንቶስ 14 ማህበሩም ሳይረብሹ ለራሳቸው በልሳን እንዲጸልዩ ተፈቅዷል። የቤተ ክርስቲያን ሽማግሌዎችም በልሳኖች መናገርን አትከልክሉ ብሎ ማህበሩን መበጥበጥ ግን አይቻልም። ጮክ ብለህ ለመናገር ሁለት ነገር ማሟላት፣ አንደኛ ሁሉም ሰው ጮክ ብሎ እንዲናገር አይፈቀድም። 2 ወይንም 3 እነዛ ደግሞ የሚናገሩት ምን ከሆኑ ነው? የሚተረጉም ካለ በአማርኛ ወይ በምንሰማው ቋንቋ የሚተረጉም ሌላ ተርጓሚ ወይም ራሱ ተናጋሪው መተርጎም ጸጋ ካለው እየተረጎመ ሲያቀርብልን ያን ጊዜ ድምፅ አሰምቶ በልሳኖች መናገር ይቻላል። ከዛ ውጭ ግን ለራሱና ለእግዚአብሔር ይናገር ነው የሚለው። እዛው ማክተምተም ነው የሚሻለው። አንዱስ ነው። እሱም እንግዲህ ምንድነው ልሳን ከሆነ ማለት ልሳን ከሆነ ይቻላል። ጳውሎስ ለቆሮንቶስ አማኞች አጽንኦት የሚሰጠው ዋናው ነገር ለማነጽ ይሁን በሚል ቃል ላይ ከቁጥር 40 ላይ ደግሞ ነገር ግን ሁሉ በአግባብና በስርዓት ይሁን ብሎ ይናገራል። በስተመጨረሻ ግን በልሳኖች ከመናገርም አትከልክሉ ብሎ ይናገራል።
forbid not to be speak with tongue ያ ማለት ልሳን ለመናገር የሚፈልጉትን ሰዎች አትከልክሉ የሚል ትርጉም ይሰጠናል። ይህ የሚያስረዳን ታዲያ በልሳን የመናገር ስጦታ በአግባቡ ተጠቀሙ ብሎ መልእክቱን ይዘጋል። እውነት እግዚአብሔር የሰጠው ካለ ከመናገር አንከለክለውም። በቃ በማህበር ላይ አይጮ ወይ ተርጉሞ ይንገር፣ በግሉ ግን መብቱ ነው አለና ነገር ግን ሁሉ በአገባብና በስርዓት ይሁን ይላል። የሚጎድለው ይሄ ፓርት ነው። አገባብና ስርዓት የለውም አሁን ያለው። በልሳን ለመናገር ምን ያስፈልጋል? በልሳን ለመናገር በክርስቶስ ኢየሱስ በማመን ዳግም መወለድ ያስፈልጋል። ዳግም ከተወለድን ታዲያ መንፈስ ቅዱስ በእኛ ውስጥ ይኖራል። ያን ጊዜ በልሳን የመናገር ስጦታን እንሞላለን ማለት ነው። ልሳን የምንሞላው እንጂ የምንማረው ነገር አይደለም። ሌሎች የሚጠይቁት ታዲያ የአጋንንትን ልሳን ብንናገር እንዴት እናውቃለን ይላሉ። አዲስ ፍጥረት ከሆነን በእኛ ላይ የሚሰራው የመንፈስ ቅዱስ ኃይል ብቻ ነው። ትክክለኛው እውነት ይህ ነውና፣ ምክንያቱም በውስጣችን የተቀበልነው የእርሱ መንፈስ ዳግም እንድንወለድ እንደረዳን ሁሉ የምንኖረውም በመንፈስ ቅዱስ አማካኝነት ነው። ስለዚህ የምናገረው ልሳን የአጋንንት ነው ብለን መጠራጠር እንደሌለብን ለነግራችሁ ፈልጋለሁ። ስለዚህ እግዚአብሔር ብቻ ነው መንፈስ ቅዱስ ለኛ ለልጆቹ የሚሰጠው፣ ሰይጣን አይሰጠንም። በቃ እኛ በክርስቶስ ኢየሱስ ስናምን ከሰይጣን ጋር ያለን ኮኔክሽን ተበጥሶ፣ ስለዚህ የምንሞላው መንፈስ የእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ ደግሞ ስንሞላ በልሳን የመጸለይን ነገር ይሰጠናል። የእግዚአብሔር ልጆች የመሆናችን ትልቁ ምልክት መንፈስ ቅዱስ በውስጣችን ነው። ይሄ በልሳን ተናገርን አልተናገርን፣ በጸጋ አገለገልን አላገለገልን ከዛ ጋር የሚገናኝ ነገር የለም። ደግሞ ትልቁ ምልክቱ የዚህ ምልክት አሁን ሰው የእግዚአብሔር በመንፈስ ቅዱስ በውስጡ የመኖር ትልቁ ምልክት የመንፈስ ፍሬ ብለን የምንናገረው በገላትያ ምዕራፍ 5 ላይ ያለው በመንፈስ ከመሆናችን የተነሳ በክርስቶስ ከመሆናችን የተነሳ መንፈስ ቅዱስ በውስጣችን ከመኖር ልክ እንደ ስሙ ነው። ልክ የመንፈስ ውስጣችን መንፈስ ቅዱስ አለ። የመንፈስ ፍሬ ደግሞ ፍቅር፣ ደስታ፣ ሰላም፣ በጎነት ባህሪ ነው። ትልቁ የመንፈስ ቅዱስ በውስጣችን የመኖር ትልቁ ምልክት ኢየሱስ ክርስቶስ የሚመስል ባህሪ ምን ያመለክታል? እና ይሄ መንፈስ በውስጣችን ያለ ሰዎችም ዴሞንስትሬት እንዲያደርጉ የምንጠብቅባቸው ነገር መጀመሪያ ጸጋ ስጦታ መሆን የለበትም። ጸጋ ስጦታ ገና ነው። የመንፈስ ቅዱስ በውስጥ አለ የለም ተብሎ ሰው ሲመዘን ልሳን በመናገሩና ባለመናገሩ ሰው መመዘን ያለበት የክርስቶስ ሕይወት በውስጡ አለ። የክርስቶስ ባህሪ በውስጡ አለ። በልሳን በሚመስል ነገር እየተናገሩ የክርስቶስ ባህሪ በውስጣቸው ይላል። ክርስቶስ አጠገባቸው የደረሰ መንፈስ ሰው ማለት እነሱን አንተ መንፈስ ቅዱስ በውስጥ አለ ይላል። ግን ኢየሱስን እያስከበሩ ኢየሱስን እየመሰሉ በመንፈስ ቅዱስ የሰውነትን ስራ እየገደሉ ሮሜስ ምንድነው የሰውነትን ስራ በመንፈስ እየገደሉ ክርስቶስን ደሞንስትሬት እያደረጉ የሚኖሩ ሰዎች ግን አንዳንድ የጸጋ እንትኖች ስላልታዩባቸው ካሪዝማዎች ስላልታዩባቸው መንፈስ ቅዱስ በውስጥ የለም ብሎ ማሰቡ ፌር አይደለም ብለን በዚህ ብንነሳ ነው። ሶስተኛ በመንፈስ ለመጸለይ ሮሜ ምዕራፍ 8 ቁጥር 26 ላይ መንፈስ ራሱ በማይነገር መቃተት ስለ ቅዱሳን ይማልዳልና እንደሚል እንደ ፍቃዱ የሆነን ጸሎት እንድንጸልይ በልሳን መጸለይ ይጠቅመናል። በልሳን የመናገር ወይም በልሳን የመጸለይ ጥቅም መናገር። ስለ ልሳን አነጋገር ግን አንዳንድ ነገር ልንገራችሁና ልተው። አንዳችሁ ለአንዳችሁ በልሳን ልትጸልዩ ትችላላችሁ። ለምሳሌ ስለኔ ጸልዩልኝ ስል እንዳውም በአማርኛ ከምትጸልዩልኝ ይልቅ በልሳን ብትጸልዩልኝ እመርጣለሁ። ምክንያቱም በአማርኛ ስትጸልዩልኝ ለኔ እንዲሆን የምትፈልጉትን በእናንተ ምኞት ልክ ነው ለኔ የምትጸልዩልኝ። በልሳን ስትጸልዩ ግን የእግዚአብሔርን ፈቃድ ነው የምትጸልዩልኝ። እግዚአብሔር ሚያይልኝን ነው የምትጸልዩልኝ። አእምሯችሁ አያውቀውም፣ ምን እየጸለያችሁልኝ እንዳለ አታውቁም። ነገር ግን እናንተ በልሳን ስትጸልዩ ለኔ የሚሆን ባይ ዘ ዌይ ይሄ አንደርስታንዲንግ ሲኖራችሁ የሆነ ሰው ልባችሁ ላይ እልፍ ሲል የምትጸልዩበት ሰዓት ላይ ወደ አእምሯችሁ ሲመጣ ያኔ ስለምን መጸለይ እንዳለባችሁ ስለማታውቁ በልሳን ስትጸልዩ ለዛ ሰው ወይ ካደጋ እያስመለጣችሁት ነው። አይ ቲንክ በተወሰነ ደረጃ ውሱን ከሆነችው አእምሯችን ያወጣናል። ውሱን የሆነችው አእምሮዬ የምትጸልየው ውስን የሆነች ማውቃትን ነገር ነው። ግን ማናውቀው በመንፈስ ዓለም የሚከናወን ብዙ ነገር አለ። ማናውቀው የእግዚአብሔር ሐሳብ አለ እና የእግዚአብሔርን ፈቃድ ይጸልይልናል። በልሳን የመናገር ጥቅሞች፣ አንደኛ ለእግዚአብሔር ምስጢርን እንናገራለን። አእምሮ የማይረዳው ስውር የሆነ ንግግርን ለእግዚአብሔር እንናገራለን። ሁለተኛ ራስን ለማነጽ እንናገራለን። ማነጽ የሚለው የግንበኛ ቃል ነው። ራስን ለማነጽ፣ ከድካም ለመበርታት፣ ራስን ለመገንባት። ልሳን የምንናገረው ታዲያ ራስን ለመገንባት ነው ማለት ነው። ከድካም ለመበርታትና መንፈሳዊ እድገትን በሕይወታችን ላይ ለመጨመር በልሳን መናገር እጅጉን ይጠቅመናል ማለት ነው። ራሱን ያንጻል ማለት መሰላችሁ፣ ራሱን ቻርጅ ያደርጋል ማለት ፕሬዝ ጋድ። በልሳን የሚናገር ራሱን ያንጻል ማለት ቱ ቢልድ አፕ ነው የሚለው። ቱ ቢልድ አፕ አይገርምም? መንፈሳዊ ቤት ለመሆን ተሰሩ ይላል። ቢልድ አፕ ሼክ ራዲያና ማንቲያ። በልሳን ስንጸልይ ከጭቃ ቤት ወደ ግንብ ቤት እንታነሳለን። ከግንብ ቤት ወደ ህንጻ ቤት ወደ ትልልቅ ቢልዲንጎች እንቀየራለን። መቼ? በልሳን ስንጸልይ። በልሳን የሚጸልይ ያው በትንቢት የሚናገር ሰው ጉባኤ ነው የሚያንጽ፣ ራሱን አይደለም የሚያንጽ። ለዚህ ነው መጽሐፍ ቅዱስ ሲናገር ምን ይላል? ትንቢትን ብናገር ፍቅር ከሌለኝ ምንም አይጠቅመኝም ነው የሚለው።
ምክንያቱም ትንቢት ለሰው ስለሆነ የምትናገሩት አህያም ትንቢት ይናገራል። መጽሐፍ ቅዱስ ላይ ሲናገር በለዓምን እብደት የመለሰችው አህያ ትንቢት ነግራው ነው። ሰራዊት ጌታ እግዚአብሔር እንዲህ ይላል ይሄንን ሕዝብ አትርገም ብላ አህያዋ ተናግራ ነው። ግን አህያዋ እኮ ራሷን አላነጻችም፣ ከአህያነት ወዴትም አላደገችም። በልሳን ስንጸልይ ግን ራሳችንን እናንጻ፣ ቢውልድ ዳፕ እናደርጋለን፣ ራሳችንን ቻርጅ እናደርጋለን። አራተኛ መናፍስትና ሰዎች ብሎም ራሳችን የማንረዳው ጸሎት ስለምንጸልይ ሰይጣን የማይረዳው የጸሎት አይነት ለመጸለይ ይጠቅመናል ማለት ነው። አምስተኛ የእግዚአብሔርን ምስጢራዊ አደራረግ ለመረዳትና ለማስፈጸም የፍቃዱን ኃይል ለማየት ይጠቅመናል። ስድስተኛ መንፈሳዊ ንቃት ይሰጠናል። ድንዛዜና ግራ መጋባት በሕይወታችን ላይ እንዳይኖር በልሳን መጸለይ እጅጉን ይጠቅመናል። ታዲያ ይህ ሁሉ የልሳን ጥቅሞችን ካገኘን በልሳን መናገር በመረዳት እንድትጀምሩት ብለን እስካሁን ድረስ የማትናገሩ ሰዎችን ደግሞ እንድትናገሩ ብለን እጅጉን እናበረታታችኋለን። በቀጣይ ሳምንት እስክንገናኝ ድረስ ቸር ሰንብቱ። ቻው። እስከዚህ ሰዓት ድረስ አብረውን ስለቆዩ እጅግ እናመሰግናለን። የምንለቃቸው ቪዲዮዎች ከተመቻችሁ ለሌሎችም እንድታጋሩ ብለን በትህትና እንጠይቃችኋለን። እናመሰግናለን።